ሰላም እንዴት ናችሁ ቤተሰብ? እኔ ብዙ ጊዜ እርዳታ ቪዲዮ አልሰራም፣ ምክንያቱም የኔ ፋሚሊ ታሳፍሩኛላችሁ። የእርዳታ ቪዲዮ ብዙም ቫይራል ስለማይወጣ ነው እኔ ማልሰራ። ዛሬ ግን ግድ ሆኖብኝ ወንድማችን ብዙ መከራና ስቃይ ያየ ነው እና ለዛ ነው የመጣው። እስቲ ከሱ አንደበት ሰምተን እንመለስ። እሺ ወንድሞቼ፣ ወዳጆቼ፣ ያው ከአቅሜ በላይ ስለሆነ ነው ወደዚህ ደረጃ የመጣሁት። ያው ከጎኔ ያላችሁ ወንድሞቼ ታውቃላችሁ፣ ብዙውን ጊዜ ባለቤቴ ከታመመች 2 አመቷ ነው። 2 አመቷ ያለኝን ነገር አሟጥጬ ስራዬን ፈትቼ እሷን አሳክሜ እስከ ጨረር ድረስ ኬሞ ድረስ ጨርሼ አሁን ከነዛ አቅም በላይ ሆኖ ወደ ውጭ ሀገር ወደ ህንድ ሀገር ታዝዣለሁ። አሁን ያታዘዝኩት ትእዛዝ ከአቅሜ በላይ 3 ሚሊዮን ነው ተጠየቅኩት። ለኔ ግን ከባድ ነው። ግን ለእናንተ ስትረዱኝ ከጎኔ ስትቆሙ በጣም ቀላል ነው። አባካችሁ ለፈጣሪ ስትሉ ከጎኔ ቆሙ። ከኔ ምንም አታገኙ፣ ግን ከፈጣሪ ዘንድ ታገኛላችሁ። እና ቤተሰብ አካውንቱን ከስራ አስቀምጥላችኋለሁ። 3 ሚሊዮን ብር ነው የተጠየቀ። 800 ሺህ ተከታይ አለ። 810 ብር ባዋጣለት ይሄን 3 ሚሊዮን ማሙላት ትችላላችሁ። እባካችሁ ብትረዱት በጣም ነው ደስ የሚለኝ። አመሰግናችኋለሁ።